ሰው አሪፍ የሆነ ቪዲዮ መስራት ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። አንድ ምንም እውቀት የሌለው ሰው አሪፍ የሆነ ቪዲዮ ለስራ ቢል እነዚህ 8 ነገሮች ብቻ ነው የሚያስፈልጉት። እነዚህ 8 ነገሮች ቪዲዮቹ ላይ የሚያሟላ ከሆነ ከሚባለው በላይ ሲኒማቲክ እና አሪፍ የሆነ ሪዛልት የሚያገኝበት ቪዲዮ ነው የሚያመጣው። የመጀመሪያው አይዲያ። ብዙ ሰዎች እዚህ ጋር ይሳሳታሉ። አይዲያ ሲባል በጣም አሪፍ የሆነ ምናምን አይዲያ ኖ። አንድ ቀለል ያለ አይዲያ ሆኖ አንድ ሰውን በምን ያህል መልኩ ሊጠቅመው ይችላል? ዋናው ጥያቄ ነው። እኔ እናንተ ቪዲዮ ውስጥ ስገባ ምን ይዤ ነው የምመለስ የሚለው ነገር ነው ዋናው ጥያቄ። ስለዚህ አሪፍ የሆነ እንኳን ባይሆን የሆነ ቀለል ያለ አይዲያ ምረጡ። ይሄ የመጀመሪያው ስቴፕ ነው። ሁለተኛው ስክሪፕት ላይ የዚህን ያክል ጊዜ ማጥፋት አለባችሁ ብዬ አላስብም። ዋና ዋና ኮንሰፕቶቹን ካነሳችሁ በኋላ እነዛን ኮንሰፕቶች እናንተ መተንተን ነው በምትፈልጉት ደረጃ። አለበለዚያ ፍጹም ነውን ምንም አይነት የትንፋሽ መቆራጥ ነው። በመጀመሪያ ቪዲዮ ሁሉም ላይ ያለ ነው። እዚህ ቪዲዮ ሌላ ስንት አይነት እንከን እንደሚገኝ ያብን አይዲያ። ሶስተኛውና ዋነኛው አውዲዮ ኳሊቲ ማለት ነው። ከምታስቡት በላይ በጣም አስፈላጊ ነገር ነው። ስክሪፕቱም ይቅር አይዲያውም ይቅር፣ ነገር ግን አውዲዮ ኳሊቲ በጣም ከፍተኛ ውሳኔ መወሰን ያለበት ነገር ነው። እንዴት እንደሆነ እንገራችሁ። ሁለት ምሳሌ ልስጣችሁ። አንድ ተመሳሳይ ቪዲዮ አለ። ያ ቪዲዮ ምስሉ በጣም ጥራት አለው፣ ነገር ግን አውዲዮ ኳሊቲ ላይ ዜሮ። ያን ነገር ትሰሙታላችሁ የሳመሰሙት አሰሙት ከቪዲዮ ነው ጥላችሁ የምትወጡት። ነገር ግን በተቃራኒ መልኩ አውዲዮ ኳሊቲ በጣም ምርጥ ነው። በተቃራኒው ቪዲዮ በጣም ያስጠላ ቢሆን በታምኑ ባታምኑ ትመለከቱታላችሁ። ለምትስሉ አእምሯችን በከፍተኛ ሁኔታ ትኩረት የሚሰጠው ለድምጽ ነው። ከሚታየው በላይ አእምሯችን ሴቭ የሚያደርገው ድምጽ የሰማውን ነገር ነው። መቼም ቢሆን የሰማውን ነገር ሊረሳ አይችልም። ያየውን ነገር ሊረሳ ይችላል፣ ነገር ግን የሰማውን ነገር በጭራሽ ሊረሳ አይችልም። ለዛ ነው የአውዲዮ ኳሊቲ ላይ በጣም ትኩረት አድርጎ የምለው። አራተኛው ኤዲቲንግ ላይ እንዴት መናገር እንዳለብኝ አላውቅም። አንዳንድ ሰው አለ የ10 ደቂቃ ቪዲዮ ቀርጾ 10 ደቂቃ ይለቀዋል። ምን ማለት ነው? አንድ የ10 ደቂቃ ቪዲዮ ከተቀረጸ መለቀቅ ያለበት የ3 ደቂቃው ብቻ ነው። ሌላው አላስፈላጊ እንደሆነ እራሳችሁ እየደጋገማችሁ ስሙ ታዩታላችሁ። አምስተኛው ተምኔል ሰዎች እናንተ ቪዲዮ እስከ መግባታቸው በፊት እዚህ ቪዲዮ ስልግባ ወይስ አልግባ ብለው የሚወስኑበት ታላቅ የቪዲዮአችሁ በር ነው። የቪዲዮአችሁ በር ካላማረ ማንንም ማንኳኳት አይገባላችሁ። ማንኳኳት አይደለም ቼክ ያደርጓችሁ። ስለዚህ ተምኔል በደንብ ጠንቀቅ በሉ። ተምኔል መስራት ካልቻላችሁ ቻትጂፒቲ አለ፣ ጄሚኒ አለ፣ ግሮክ አለ። ለምን እነሱን አታሰሩም? ቀላል ነው። ከእናንተ የሚጠበቀው አሪፍ የሆነ ፕሮሞት መጻፍ ብቻ ነው። ስድስተኛው አነጋገር ነው። ይሄ እንደ ማንኛውም ሰው ስትጀምሩ ሰላም ጤና ይስጥልኝ እንትና እባላለሁ ከእንትን ዩቲዩብ ቻናል ነው የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና ወደ ምንድነው ብሮ በጭራሽ አሁን በቃ ይሄ እንዴት መናገር ነው እንዴት ማድረግ እንዳለባችሁ ነው መናገር አይጠበቅብኝም። ግን እባካችሁ ሰላምታ አታብዙ። በቃ ሰላም ከተባለች ሰላም እንዴት ናችሁ? ዛሬ ማሳያችሁ ነገር በቃ ሊቀጥል ይችላል። ሰላም ጤና ይስጥልኝ። ኦ ማይ ጋድ። በሰባተኛ ደረጃ ላይ ቪዲዮዎቹን በጣም ፈጣን ማድረግ ስላችሁ እንዴት መሰላችሁ? ቅድም እንዳልኳችሁ የ10 ደቂቃ ቪዲዮ ከሰራችሁ የ3 ወይ 2 ደቂቃ ቪዲዮ ነው መለቀቅ ያለበት። አለቀ። ያለውን 7-8 ደቂቃ ድርግም አድርጋችሁ ከለቃችሁት እመኑኝ በዚህ ዘመን ማንም ሰው ጊዜ የለው። ለጊዜ በጣም ትኩረት ስጡ። በጣም ብዙ ሰው የሆነ ቪዲዮ ይቀርጻል ከዛ እነዚህን ሁሉ ያስገባና ከዛ ቪዲዮ እንዲሰለች ያደርጋል። ከዛ ገብቶ ምናምን ሪዛልቱን ሲያይ ዜሮ ቪው እኔ እኮ ቪዲዮ ይቻልታኝ በቃ ለእኔ ዩቲዩብ ላይ ያልተፈጠረ ሴዋት ቪዲዮቹ ፈጣሩ አርጎር ጎበዝ። በዚህ ቪዲዮ መጨረሻ ያስቀመጥኩላችሁ የምትሰሩትን አይዲያ አንድ ወጥ ብቻ ማድረግ ነው። አይ ነው እስካሁን ድረስ 8ቱንም ነገር ስነግራችሁ አንድ ላይ በተርታ የሚሄዱ ነገሮች አይደሉም። እርስ በርስ በጣም የተለያዩ በጣም ደግሞ ዝብርቅርቅ የሆኑ ነገሮች ነው የነገርኳችሁ። ነገር ግን ፕሊዝ አፕላይ ማድረግ ግዴታችሁ ነው። አሁን አንድ አይዲያ መምረጥ ስላችሁ እንዴት እንደሆነ እንገራችሁ። አንዳንድ ሰው አለ የኳስ ቪዲዮ ይሰራል፣ ሲያሰኘው ዞር ሲል ደግሞ ፖድካስት ሲሰሩ ያያል፣ ከዛ ደግሞ እሱ ይሰራል፣ ከዛ ዞር ሲል ደግሞ የሆነ የሪአክት ቪዲዮ ሲሰራ ያያል፣ እሱን የሚደግመው እንደዚህ የሚባል ነገር የለም። አንድ ወጥ ነገር ለምሳሌ አንድ አስፈሪ ታሪክ ከሆነ የምትለቁት ዩቲዩባችሁ ላይ አስፈሪ ታሪኩን ብቻ ይዛችሁ መቀጠል። የኳስ ከሆነ የኳስ፣ የሪአክት ከሆነ የሪአክት፣ የቭሎግ ከሆነ የቭሎግ ሳይዋት ሌላ ነገር መቀላቀል አያስፈልግም። ስለዚህ የሆነ ቪዲዮ መስራት ፈልጋችሁ አይዲያ አንድ ከወሰናችሁ በዛ አይዲያ ብቻ መቀጠል ነው ያለባችሁ። ከዚህ ሰዓት ድረስ አብራችሁ ከቆያችሁ አንገል በላችሁ ፕሊዝ 9ኛ አንድ በራሴ ቲፕ ላስቀምጥላችሁ። ኮንሲስተንሲ ሆኑ። መቼም ቢሆን ደግሞ እንዳታቆሙ። ኮመንት ይመጣሉ። አንተ የምትሰራው ቪዲዮ ደስ አይለኝም፣ በጊዜ ሂደት በጣም እየጠለው የመጣው ልጅ ነው ምናምን ልትባሉ ትችላላችሁ። አንድ ነገር በእርግጠኝነት የምነግራችሁ ነገር ቢኖር የሆነ ጥሩ ነገር ሲሰራ መጥፎ ነገሮች አይጠፉም። አንድ ነገር ለማድረግ ስትነሱ የሆነ እንቅፋት እንዳለ አስቡበት። ያንን ነገር ደግሞ ይዛችሁ መታገል ነው እንጂ የሆነ ነገር ስትባሉ ምናምን ብላችሁ የምትወጡ ከሆነ አይ ዶንት ኖ ከዚህ በላይ ልረዳችሁ አልችልም። ስለዚህ እኔ ምክር ኮንሲስተንሲ ሆናችሁ ልቀቁ። እናም ደግሞ ፕሊዝ ዶንት ጊቭ አፕ። ሌትስ ጎ